አብዛኛዎቹ ከተሞች ስለዚህ ሐሳብ ለአስርተ ዓመታት ሲናገሩ በጭራሽ አላደረጉትም። ጥናቶችን ያዛሉ፣ በሩቅ ግብ ያሉ የዓለም ኢላማዎችን ያስተዋውቃሉ። ሲከራከሩ ሲቆዩ ፖለቲካዊ ዋጋው የሚታይ ሲሆን እቅዶቹን ዝም ብሎ ያስቀምጣቸዋል። መኪናዎቹም ይቆያሉ፣ ጎዳናዎቹም እንደዛው ይቀራሉ። ውይይቱ ወደ ቀጣዩ ከተማ ይዘዋወራል። ባርሴሎና ግን አደረገችው። ሙሉ ለሙሉ አይደለም፣ ያለ ተቃውሞም አይደለም፣ በአንድ ሌሊትም አይደለም። ነገር ግን ብሎክ ለብሎክ ሰፈር ለሰፈር በአውሮፓ ካሉ ብዙ የሚጎበኙና የሚወደዱ ከተሞች አንዷ ሕዝቧ ቦታው ያሉ መኪኖች ስርዓቱን ሁሉ እያሰፈረች እና ጎዳናዎችን ሰዎች በትክክል የሚኖርባቸው ዘንድ እያስመሰለቻቸው ቀጠለች። ውጤቱ ዘመናዊ ከተማ ምን ያህል ሆኖ ሊቀጥል የሚችለውን ውይይት ትክክለኛነት ሆኖ ሲቀየር ያሳያል። ባርሴሎና በስፔን ሰሜናዊ ምስራቅ ሜዲትራኒያን ጠረፍ ላይ ከባህሩ ከጀርባው ያሉ ኮልሰሮላ ተራሮች ሽምቅ ተቀምጣለች። ሕዝቧ በከተማዋ ብቻ 1.6 ሚሊዮን ነው። በከተማዋ ሜትሮፖሊያን ከ5 ሚሊዮን በላይ ነው። ጥቅጥቅ ንብርብር ያሉ ክልሎች፣ ጥንታዊና ሌሎች ጥብቅ ብሎ ዘመናዊ። ለመጀመሪያ ጊዜ ሲያሰላው አወዛጋቢ ሆኖ ነበር። ባለ ትክክለኛ ወይም ግሪድ እና ሆን ብሎ ቀጥታ መደዳ ላይ የተሰራ። ያ መደዳ እንደ አውሮፓውያኖቹ አቆጣጠር በ1859 ኢልደፈንስ ሰርዳ በሚባሉ የሲቪል መሐንዲሱ ተዘጋጅቷል። ጽንሰ ሐሳቡ ለዚያ ዘመን አቤታዊ ተደርጎ ይቆጠር ነበር። እኩል ብሎኮች፣ የሚታዩ አቅጣጫዎችና የአየሩ ፍሰት ለማሻሻል ተቆርጦ ያሉ ጥጋጥግ ያሉ ሰፊ መንገዶች፣ ነዋሪዎች የሚጠቀምባቸው ክፍት ውስጣዊ ሜዳዎች፣ በጥቂት ዝነኛ ቦታ ብቻ ሳይሆን እኩል ሆኖ ተሰራጨ አረንጓዴ ያለበት ቦታ። የአውሮፓ ከተሞች ሁሌ ሲዘጋጁ እንደነበሩት ስልጣንና ሐውልቶች ዙሪያ የተደራጀ ከተማ አይደለም። በሰዎች በአየሯና በዕለታዊ የተራ ሕይወት ጥራት ዙሪያ የተደራጀች ከተማ። ወደ አንድ ክፍለ ዘመን ያህሉ መኪናዎች ደርሰው ጽንሰ ሐሳቡ ከፊሉ ተቀበረ። ሰርዳ ለእንቅስቃሴና ለብርሃን ተዘጋጅተው ባሉ ሰፊ መንገዶች ትራፊክ ሞላ፣ መንገዶቹም ጠበቡ። ውስጣዊ ሜዶቹ ላይ ሕንፃ ተሠራ ወይም ፓርኪንግ ሆኑ። ለመተንፈስ የተዘጋጀ ከተማ ራሱ ስኬት ውስጥ ሊታፈን ጀመር። ከዚያ ባርሴሎና ቀደምቱን ሐሳብ ለመቆፈር ወሰነች። መሳሪያው ሱፔሪላ ይባላል፣ በካታላን ሱፐር ብሎክ። ጽንሰ ሐሳቡ ንጹሕና ሊደገም የሚቻል ነው። 9 ብሎኮች ከአካባቢው ወሰዱ። 3 ብሎክ በ3 ብሎክ ከሰርዳ መደዳ። ውስጣዊ መንገዶቹን ሊያሳልፉ ትራፊኩን ሙሉ ለሙሉ ዘጉ። ዙሪያ መንገዶች ላይ የተሽከርካሪ ፍጥነት ወደ 10 ኪሎ ሜትር በሰዓት ቀነሱ። 9 ብሎኮች ውስጥ የሚቀረው ለእግረኛ ዞን ሆኖ ይቀመጣል። ለመቀመጫዎች ዛፎች፣ የልጆች መጫወቻ ቦታዎች፣ የውጭ መመገቢያዎች፣ ገበያዎች፣ የልጆች ብስክሌት ቦታዎች፣ ክፍት የአየር ውስጥ የሚቀመጡ የሽማግሌ ነዋሪዎች እናም ጎረቤቶች የመኪናዎች እንቅስቃሴ ዙሪያ ላይ ሳይደራጁ ሕዝባዊ ቦታ ውስጥ ሕይወት የሚኖርበት ቦታዎች። የመጀመሪያ ሱፐር ብሎክ ሙከራዎች እንደ አውሮፓውያን አቆጣጠር 2016 አካባቢ ፕሌዮናው ውስጥ ጀመሩ። ቀስ ብለው የፈጠራና የመኖሪያ ሰፈሮች ሲቀየሩ በአካባቢ ሰዎች የመጀመሪያ ምላሹ የተከፈለ ነበር። ሾፌሮቹም ዳሰሱ፣ ስለ ጉዟቸው አቤትታ ቀረቡ። የሱቅ ባለቤቶችም ቀነሱ። የተሽከርካሪዎቹ መቅረት ንግዶቻቸውን ሊያጠፋላቸው እንደሚችል ያስቡ ነበር። ለረጅም ጊዜ ነዋሪዎቹ ከተማዋ እስከ መጨረሻ ልትሄድ ስለመቻሏ ጥርጥር ነበራቸው። ከዚያ ሰዎቹ ቦታውን መጠቀም ጀመሩ። በወራት ውስጥ የሚያልፉ የትራፊክ መንገድ፣ የሩጫ መንገዶች የነበሩ ውስጣዊ መንገዶች ሙሉ ለሙሉ የተለየ ነገር ሆኑ። ዓመታት በ50 ሜትር ርቀት ሆነው በጭራሽ ያልተነጋገሩ ጎረቤቶች ፓርኪንግ ቦታዎች የተኩ ወንበሮች ላይ ተገናኙ። ልጆችም ቀደም ሲል ሊደርሱባቸው ያልቻሉ የአስፓልት ላይ ቀለም ስዕሎች ሳሉ። የጎዳናው ጩኸትና ጭስ ያስጨንቃቸው የነበሩ ሽማግሌ ነዋሪዎች ትክክለኛ ምቾት ያለው ቦታ አገኙ። የካፌ ጠረጴዛዎች
ወደ ቀደመው የጎዳናው ወለል ላይ ተዘረጉ። ንግዶቹ አልፈረሱም። ብዙ ሰነዶች፣ ምክሮች፣ ሁኔታዎች፣ ጎዳናዎችና ሰዎች ፈጥነው የሚያልፍባቸው መተላለፊያቸው ሳይሆኑ መዳረሻቸው ሲሆኑ ጎብኚዎቹም ጨመሩ። ሙከራው ሰርቷል። ባርሴሎናም ያለማቅማማት አሰፋችው። ሰፊው ዕቅድም ከፍተኛ ብሎኮች፣ የበለጠ ዓላማ ነበር። ከተማዋ አሁንም ለመኪና ያለው 60 በመቶ የጎዳናዋ ቦታ ወደ ሕዝባዊ መገልገያ ለመቀየር ቃሏን ሰጥታለች። ያ ማለት አገሪቱ ሙሉ ፓርክ ሆኖ ሲቀናነስ ማለት ነው። የተሽከርካሪ መስመሮች ሲጠቡ፣ ሺዎች አዳዲስ ዛፎች ሲተከሉ፣ አሁን ትራፊክ መሰረተ ልማት ሲያዩ፣ ሰፈሮችን የሚገነቡ ቀጣይ አረንጓዴዎች ምናቦች ሲፈጠሩ፣ የአካባቢው ክርክር ረቂቅ ሳይሆን ቀጥተኛና ፈዋሽ ይሆናል። ባርሴሎና ከጀርባዋ ያሉ ተራሮችና ከፊቷ ያለ ባህር ሰርተውት ባለ ተፈጥሯዊ ጂኦግራፊያዊ ጥልቅ ውስጥ ተቀምጣለች። ይህ ጥልቀት ያለ ብክለት ልዩ ቅልጥፍናዋን ሸፍኖ ያቆያል። የተሽከርካሪ ልቀቶች ከተማዋ ውስጥ ያሉ ሁሉም ሰዎች የመተንፈሻ ጤናቸው፣ የልብ ጤናቸው እና ዕድሜ ጠገብ ላይ ተጽዕኖ የሚፈጥሩ የአየር ጥራት ችግሮች ዋና ምክንያት ናቸው። አነስተኛ መኪኖች ማለት ንጹህ አየር ማለት ነው። ንጹህ አየር ማለት ሆስፒታል የሚገቡ ሰዎች፣ በልጅነታቸው አስም የሚይዛቸው ሰዎች፣ ያለ ጊዜ ሞቶችን ሊቀንስና ሊተካ የሚችል ማለት ነው። ስሌቱም የከተማ ዕቅድን ቀጥታ ወደ ሕዝቡ ጤና ያገናኛል። ከፖሊሲው ባሻገር ባርሴሎና ከዚህ ቀደም ከተማዋ ለሚስብ ተደርጋ ተሰርታ ነበር። ኤሻምፕሌ ዲስትሪክቱ የሰርዳ ቀደምቱ መደዳው በአማካኝ በጎን 113 ሜትር ብሎኮች አሉት። ሁሉም ቅርብ ነው። ስፋቱም መኪና ሳይኖር ለእግረኞች መሄጃ የተዘጋጀ ነበር። ያ ልክ በትራፊክ ስር ሆኖ ጭራሽ ቀዳሚ ስለመሆኑ አልተቀየረም ነበር። የእግረኛ ከተማ አቅጣጫዎች ሁሌ ሲጠባበቁ ነበር። ላስ ራምብላስ ከከተማዋ ማዕከል እስከ ሜዲትራኒያኑ ይዘልቃል። ለዘመናት የባርሴሎናን ሕዝባዊ ሕይወት ቧንቧ የሆነ ዛፎች ተደርድረው ያሉበት፣ ሁሌ ሰዓት ሕይወት የተሞላበት የእግረኛ ቡሌቫር። ባርሴሎናታ ባህር ዳርቻም ከከተማዋ ታች ተቀምጧል። ትልቅ መንገዱን ሳትሻገር ማዕከሉ ባህሩ ቀጥተኛና በእግር ሊደረስ የሚችል። ሱፐር ብሎኮቹ ከዜሮ የእግረኛ ከተማ የተሰሩ አይደሉም። 20ኛው ክፍለ ዘመን ሳያቋርጠው የነበረ ነው። ሌሎች ከተሞች ቅርብ ሆነው ያያቸዋል። ፓሪስ፣ ለንደን፣ ሚላን፣ አምስተርዳም፣ ኒውዮርክና ኦስሎ። ሱፐር ብሎክ ሞዴል ዓለም ዙሪያ ባሉ የዕቅድ ክፍሎች ውስጥ ሲጠና ቅርጹ ሲቀያየር ሲከራከሩና ሲቃወሙ ነበር። አሁን ግን ሁሉም ጥቅጥቅ ያሉ ከተሞች ሊመለሱ ተግደረደሩ። ምን ያህሉን የጋራ ሕዝባዊ ቦታ ጭራሽ ሆን ብለን ሳንወስን ለመኪኖች ሰጠን፣ ለመመለስም ዘገየን አሉ። ባርሴሎናም ለሁለተኛ ክፍሉ መልስ አይደለም ብላ ወሰነች። ከዚያ ሌላ ምክክር ሳታዘጋጅ ውሳኔው ላይ ስራዋን አዋለች። በማክሰኞው ቀን ከሰዓት ተጠናቀቀ። ጎዳናው ጎዳና ሆኖ ዳግም ተመልሷል። ሁሌ ሊሆን የሚገባው ያ ነበር። ባርሴሎናም አደረገችው።